ግሬስ እየቀረስኩ እኮ ነው ማየ ምን ነው? እሺ ጋር ሰላም ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ ሁሉ ሰላም። እንግሊዘኛን የማውቀውን ያክል ላስተምራችሁ ሬዲ ሆኛለሁ ማለት ነው። ስለዚህ እለት ተለት ከሚያስፈልጉን ንግግሮች ሰላም፣ እንዴት ናችሁ? ሜርሲ እንግሊሽ እባላለሁ። የምችለውን ያህል እንግሊዘኛ ላስተምራችሁ አስቤ ቪዲዮዎችን ተከታታይ ለመስራት ወስኛለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ አደራችሁን። ከዚህ በኋላ እንደዚህ ቀለል እያልኩ ላወራ እችላለሁ ማለት በቃ በትክክለኛ ማንነቴ ነው ማውራት የምፈልገው። ኦኬ፣ አታስጨንቁኝ እባካችሁ ቤተሰቦች። ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ፣ ይጠቅመኛል። ሰብስክራይብ አድርጉ፣ ይመቻችሁ። እንግሊዘኛን ለማስተማር ሳይሆን የማውቀውንና የለመድኩትን ያህል ላስተምራችሁ ወይም ላስጠናችሁ ቪዲዮዎችን መስራት ጀምሬያለሁ ማለት ነው። ስለዚህ ሰብስክራይብ በማድረግ ተተባበሩኛላችሁ፣ ላይክን በማድረግ እንደዛው አመሰግናለሁ። ስለዚህ ቀን በቀን የምንጠቀማቸውን እንግሊዘኛ ንግግሮችን አስተምራችኋለሁ፣ ስህተቶቻቸውንም በዛው እያየን እንሄዳለን ማለት ነው። እሺ፣ ስለዚህ ፎርማል የሚባለው ወይም መደበኛ የሚባሉት ንግግሮች ያው ትምህርት ቤት ላይ የተማርናቸውም ናቸው፣ ታውቋቸዋላችሁ። ሄሎ ሃው አር ዩ ዱዊንግ፣ አይ አም ፋይን ቴንክ ዩ ኤንድ ዩ ምናምን የምንላቸው ፎርማል የሆኑ ስራ ቦታ ላይ ወይም በርቀት ለምትተዋወቁት ሰው ምናምን ሲሆን ነው። ግን ለምትግባቡት ሰው ጊዜ ለምታገኙት ሰው ምናምን ሲሆን እነዚህ ሞር ፎርማል የሆኑትን አትጠቀሙ። ስትገናኙ ለምሳሌ ሄይ ልትባባሉ ትችላላችሁ። ሄሎ ከሚለው ረጅሙ ይልቅ ሄይ ዋትስአፕ ልትባባሉ ትችላላችሁ። how you doing ወይም how do you do ልትባባሉ ትችላላችሁ። ስለዚህ እንደዚህ አይነቶቹ ነው የምንጠቀመው ማለት ነው። hello how do you do I'm doing fine I'm doing fine I'm good how are you ምናምን እያላችሁ እንደዚህ ቀለል ባለ እንግሊዘኛ መግባባት ትችላላችሁ ማለት ነው። how's your family doing ቤተሰቦች እንዴት ናቸው? how is your family doing how is your wife how are your kids ምናምን እያላችሁ ባለቤትክ ወይም ልጆችክ እንዴት ናቸው፣ ልጆችሽ እንዴት ናቸው መባባል ትችላላችሁ ማለት ነው። መደበኛ የሚባል ስህተቶች የሚሰሩት ከሄልፒንግ ቨርቦች ወይም ደግሞ አም ኢዝ አር ከሚሉት ጋር ተያይዘው ማን ከማን ጋር እንደሚያያዝ ቤዚክ ግራመሩን ባለማወቅ ነው። ለምሳሌ አይ ብለን አይ ኢዝ ልንል አንችልም፣ አይ አር ልንል አንችልም። አይ አምን ነው አሁን እኔ ነኝ እንዲህ ነኝ ለማለት ስንፈልግ ማለት ነው። ደህና ነኝ የሚለውን ጨምሮ አይደለ? አይ አም ፋይን ነው እና አይ አም ዱዊንግ ፋይን፣ አይ አም ፋይን፣ አም ጉድ፣ አይ አም ጉድ ትላላችሁ ማለት ነው። አይ ከአም ጋር ሂ ሺ ኢት ለሚባሉት ደግሞ ሲንጉላር ወይም ነጠላ ስያሜዎች ወይም ፕሮናውኖች ሲሆን ደግሞ ሂ ኢዝ፣ ሺ ኢዝ፣ ኢት ኢዝ እያላችሁ ትጠቀማላችሁ። ወይራስ ደግሞ ዘይ፣ ዊ፣ ሃቭ ሲሆኑ ደግሞ በፕሉራል ፎርም ስለሆነ የሚታሰቡት ዩንም ጨምሮ አርን ትጠቀማላችሁ። አሁን ላለው ዩ አር፣ ዘይ አር፣ ዊ አር እያላችሁ ማለት ነው።